ክፍል አንድ የሚጀምረው ኢንጅላ የምትባል ህፃንና አክስቷን እያሳየን ነው። በጣም ሀብታም በሆነው የአጥፍ ቤተሰብ ግቢ ደጃፍ ላይ ቆመው ይታያሉ። የአንጀላ አክስት በዚህ ግቢ ውስጥ በሰራተኝነት እንደምትቀጠርና እናትና አባቷ ከሞቱ በኋላ ኢንጅላን የምታሳድገው እሷ እንደሆነች እንረዳለን። የኢንጅላ አክስት በጣም ጨካኝ ሴት እንደሆነችና የወንድሟ ልጅ ኢንጅላን በክፉ ሁኔታ እንደምትይዛት በግልጽ ይታያል። ከዚያም በኋላ ሁለቱም ወደ ቤቱ ይገባሉ። ኢንጅላ በአሻንጉሊቶች የተሞላች በጣም ቆንጆ ክፍል ውስጥ ትገባና በእነሱ ትገረማለች። ከዚያም ናዝ የምትባል ህፃን ትገባለች። እሷም የጌታ ያጥፍ የልጅ ልጅ ናት። ናዝ በጣም የተንቀባረረች ልጅ እንደሆነች በግልጽ ይታያል። ኢንጅላም የሰራተኛ ልጅ መሆኗን ስታውቅ በብልግና ትይዛታለች። የኔ አገልጋይ ትሆኛለሽ፣ ትእዛዜን ሁሉ መፈጸም አለብሽ ትላታለች። በእርግጥም ኢንጅላ አቅም ስለሌላት ትስማማለች። ቀናት ያልፋሉ። ኢንጅላ ካደገች በኋላ አሁንም ከአክስቷ ጋር በዚያው ቤት ውስጥ እየሰራች እንደሆነ እናያለን። በአሁኑ ጊዜ ኢንጅላ የናዝ የግል አገልጋይ ሆናለች። ኢንጅላ ናዝን ከእንቅልፏ ልትቀሰቅሳት ስትሄድ ፍቅረኛዋ አማራን አሁንም ክፍሏ ውስጥ እንዳለ ትነግራታለች። ናዝ ከቤተሰቦቿ መካከል አንዱ እንዳያየው ትሰጋና ኢንጅላ በአስቸኳይ ማንም ሳያያቸው ከቤት እንድታስወጣው ታዛት። ናዝ ይህና ምሽት ይደርሳል። ሁለቱ ቤተሰቦች ተሰብስበው በድግሱ ዝግጅት ተደንቀዋል። በዚህ መሀል የናዝ አያት አጥፍና የመቲ አያት እዚያ ልጅቷ በማን ቤት ትኑር በሚለው ይጣላሉ። ሌሎች ቤተሰቦች ግን ጣልቃ ገብተው ያበርዷቸዋል። በሌላ በኩል ናዝ ልብስ በሚቀየርበት ክፍል ውስጥ ሆና ለአንጀላ እንግዶቹን የምናሾፍበት ቀልድ እንስራ ትላታለች። በባህሉ መሰረት ሙሽራዋ ፊቷን ተከናንባ ወደ እንግዶቹ ትወጣለች። ሙሽራውም ተሸክሞ ወደ ተለየ ክፍል ወስዶ ፊቷን ይገልጣል። ናዝም በኔ ፋንታ አንቺ ተከናንበሽ ውጪ ትላታለች። አንጀላም ተስማምታ ፊቷን ተሸፍና ትወጣለች። መቲም ናዝ መስላው ተሸክሟ ትሄዳል። ፊቷን ሲገልጥ ግን አንጀላ ሆና ያገኛታል። መቲ በጣም ይቆጣታል። አንቺ እብድ ነሽ እያለም ይሰርባታል። በመካከላቸው ትልቅ መቲ ለኢንጅላ ደውሎ ናዝ እሷ ከሄደችበት ጊዜ ጀምሮ በከፍተኛ የጭንቀት ስሜት ውስጥ መሆኗን ይነግራታል። መታ እንድታያትና በአሁኑ ሰዓትም በሱ የግል መኖሪያ ቤት ውስጥ እንደሚገኙም ይገልጽላታል። ኢንጅላ በፍጥነት እዚያ ስትደርስ ግን ናዝ እዚያ እንደሌለችና መቲ ሊያገኛ ስለፈለገ ብቻ እንደዋሻት ትረዳለች። በዚህም ተቆጥታ ልትወጣ ስትል መቲ ይዛታል። እንደሚወዳትና ከሱ ውጭ ሌላ ሰው እንድታገባ እንደማይፈቅድላትም ይነግራታል። ኢንጅላ ግን በንዴት ራስ ወዳድና ፈሪ ነህ ካለችው በኋላ ዳግመኛ ማየት ስለማትፈልግ እንዲረሳት ነግራው ትወጣለች። ኢንጅላም ወደ ቤት ስትመለስ ቀድም አበባ ይዞ ሲጠብቃት ታገኘዋለች። ቀድር ለፈጸመው ድርጊት ይቅርታ ጠይቀው ዳግመኛ እንደማያስከፋት ቃል ይገባላታል። በሌላ በኩል ናቲፍ ከሰራተኛው ጀሚላ ጋር ተቀምጠው ስለ ኢንጅላ ያወራሉ። አብራቸው ለብዙ ዓመታት በመኖሯ ሊበድላት እንደማይፈልግና እሷን የመጠበቅ ግዴታ እንዳለበትም ይነግራታል። ኢንጅላ ለዚህ ጋብቻ ተገዳ እንደሆነ ለማወቅ ከቤተሰቦቿ ጋር ቀጠሮ እንዲያዝለትም ለጀሚላ ያዛታል። ጀሚላ ግን ኢንጅላ ያፊያ የልጅ ልጅ መሆኗንና አቲፍ ስለማያውቅ ምን ማድረግ እንዳለባት ግራ በመጋባት ትጨነቃለች። በመቀጠልም ዲያ